በኢትዮጵያ ላይ ተጽዕኖ ፈጣሪ በተለይ ደግሞ የወላይታ የቁርጥ ቀን ልጅ የሚባለው አብዲ ኢራዋን ለመዘከር ነው። ዛሬ አብዲ ኢራዋ ይዘከራል። አብዲ ኢራዋ ማን ነው የሚለውን ደግሞ የምናየውናል። አብዲ ኢራዋ ማን ነው? ሰላም እንዴት ናችሁ? ውድ የወላይታ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሀገር ውስጥ ያላችሁ፣ ከሀገር ውጭ ያላችሁ ዛሬ ወደ እናንተ ፊት የቀረብ ነው አብዲ ኢራዋ ማን ነው? አብዲ ወልደቱ ወላይታ ሶዶ ነው። ከአባቱ ከሀጂ ኢራዋ ነው የተወለደው። በ1954 ዓመተ ምህረት በወላይታ ሶዶ ከተማ ተወልዷል። የመጀመሪያ ደረጃ ትምህርቱን ለመከታተል ወደ ኦቶና አንደኛ ደረጃ ትምህርት ቤት የተጓዘው ብላቴናው አብዲ የህይወቱ ጥሪ ከሆነው ስፖርትና እግር ኳስ ጋር የተዋወቀው ገና በለጋነት እድሜው ነበር። በኦቶና እና መስጊድ አፈራማ ሜዳዎች ከእድሜ ኩዮቹ ጋር የጨርቅ ኳስ በማንቀራቀብ ከእግር ኳስ ጋር በህይወት ዘመን ወደማይፋተው ትውቅና ፍቅር የገባው አብዲ በአጭር ጊዜ ውስጥ ይህ የእግር ኳስ ተሰጥኦ በለጋ እድሜው በ1977 እና 78 ዓመተ ምህረት ወደ ከፍተኛ 01 እና 02
ቀበሌዎች ወክሎ የመጫወት እድል አስገኘለት። በወላይታ ሶዶ ውስጥ በዛን ጊዜ በነበሩት ሁለት ከፍተኛዎች በወቅቱ በትምህርት ቤቶችና በከፍተኛዎች የነበሩትን በርካታ የእግር ኳስ ታለንት ከነበራቸው ወጣቶች ጋር ተፎካክሮ መመረጥ አስቸጋሪ በነበረበት ዘመን በ1979 የሲዳሞ ክፍለ ሀገርን በመወከል በያቤሎ አሬሮ በሚደረገው የስፖርታዊ ውድድር ላይ ወላይታን በመወከል በጠረጴዛ ቴኒስ ለመወዳደር ከወላይታ አውራጃ በመመረጥ የመጀመሪያውን የስፖርት ክፍለ ሀገር አቀፍ ውድድር ላይ የመሳተፍ እድል አግኝቷል። የ16 ዓመት ለግላጋ ወጣትና የ10ኛ ክፍል ተማሪ የነበረው አብዲ በያቤሎ አሬሮ ውድድሩን ለ17 ቀናት ካካሄደ በኋላ በህይወት አጋጣሚ በቦረና ያቤሎ ሞሚንቶ ምግብ ቤት እንደ ስፖርተኛ ቁርስና ምሳውን በኩፖን እየበላ የህይወት መንገድ ላይ የህይወት ዘመን የትዳር አጋሩን የልጆቹን እናት ሶፊያ ጋር እንደ ዛሬው ስልክ፣ ኢሜይል፣ ፌስቡክ እና ኢንስታግራም በሌለበት የኤሮግራም አድራሻ በመቀበል እንደ የዛኔዎቹ አራዳዎቹ ቀልጠፍ ያለው ወጣት ለመተዋወቅ ለመግባባትና በኋላም በሰመረ በትዳር የተቋጨውን ግንኙነት ለመመስረት በቅቷል። ይህ ጥንስስ ተሳክቶ ከጥቂት ጊዜ በኋላ በታዳጊዎች የሩጫ ውድድር ለመሳተፍ ወደ ወላይታ ሶዶ ከመጣችው እና ስለሷ አውርቶ ከማይጠግበው ጸባዬ ሰናይዋ ሶፊያ መሐመድ ጋር በ1979 በትዳር በመጣመር 5 ልጆቹን ወልዶ ለወግ ለቁም ነገር የማብቃት የህይወት መስመር ውስጥ ለመግባት ችሏል። ወጣቱ አብዲ 1980 በጊዜው ከመላው ኢትዮጵያ በትምህርት ውጤታቸው ከፍተኛ የሆኑት ብቻ የመግባት እድል የሚያገኙበትን በአዲስ አበባ ከተማ በሚገኘው የጀነራል ዊንጌት ትምህርት ቤት ከወላይታ ከተመረጡ ምርጥ ከ3 ተማሪዎች አንዱ በመሆን በዛን ጊዜ እንደ ብርቅ የሚታየውን የጀነራል ዊንጌት ትምህርት ቤትን መቀላቀል ችሏል። ትምህርት ቤቱንም በመወከል የነፍስያውን ጥሪ ስፖርትን መለየት ያልቻለው ወጣቱ አብዲ ለጀነራል ዊንጌት ትምህርት ቤት የእግር ኳስ፣ የመረብ ኳስ፣ የቮሊቦል በመጫወትና ብቃቱን በማስመስከር በወቅቱ የአዲስ አበባ ሻምፒዮና ከፍተኛ 25 በመወከል በእግር ኳስና በመረብ ኳስ ለመመረጥ የበቃ ሲሆን በወቅቱ ታዋቂ ለነበረው የሜታ ቢራ የመረብ ኳስ ክለብ የተመለመለ ቢሆንም ከትምህርቱ ጋር አብሮ የማይሄድ በመሆኑ እድሉን ሳይጠቀምበት ቀርቷል። ነገር ግን የወላይታ የስፖርት አባት በአቶ ተሾመ አምደ እና በጤና ስፖርት ታዋቂ ከነበረው ግርማ ቸሩ አሰልጣኝነት በአዲስ አበባ ለከፍተኛ 25 እግር ኳስና መረብ ኳስ ተጫውቶ አሳልፏል። በ1982 ከጀነራል ዊንጌት ተመርቆ እንደወጣ የኢትዮጵያ የክልል ክለቦች ሻምፒዮና ሐረር ላይ በ1987 3 በተደረገው ውድድር ላይ የሰሜን ኦሞ ዞን ለመወከል ከወላይታ አውራጃ አብዲ ራዋ እና አሰፋ ሆሲሶ ብቻ ተመርጠው በኢትዮጵያ ሻምፒዮና እስከ ፍጻሜ መድረስ የሚያስችል ብቃት ባሳየው የሰሜን ኦሞ ዞን የእግር ኳስ ቡድን ውስጥ ምርጥ ብቃቱን አሳይቷል። ከ1985 እስከ 1987 በወቅቱ ለነበረው የሰሜን ኦሞ ዞንም ሆነ ለደቡብ ክልል ወላይታን በመወከል በቋሚነት ተመርጦ ሲጫወት ቆይቷል። የእግር ኳስ ተጫዋች ሆኖ ባሳለፈባቸው ጊዜያት በሙሉ አመለሸጋው መልከ መልካሙና ባለዞማ ጸጉሩ አብዲ የወላይታን አውራጃ ምርጥ በቋሚ ተሰላፊነት እና በአምበልነት በመምራት ወደ ጋሞ ጎፋ፣ ወደ ሆሳዕና እንዲሁም ወደ ተለያዩ የሀገራችን ክፍሎች በተደረጉ ውድድሮች ላይ በመወከል መስኩን የተጫዋችነት ጊዜ ማሳለፍ ችሏል። የእግር ኳስ አሰልጣኝነቱን አብዲ ራዋ ወደ አሰልጣኝነቱ የመጣው ወላይታ ሶዶ ከነማን በዋና አሰልጣኝነት በመያዝ በተለያዩ ክልሎች በነበሩ ውድድሮች ላይ በመምራት ሲሆን እስከ አዲስ አበባ ስታዲየም ድረስ ከነማን በመምራት በወቅቱ በወላይታ የነበሩ ወጣትና ብርቅዬ የእግር ኳስ ታለንቶች አቀናጅቶ በመምራት ወላይታ ሶዶ በእግር ኳስ እንድትታወስና እምቅ ችሎታ ያላቸው ወጣቶች በእግር ኳሱ እንዲፈልቁ የራሱን ሚና ተወጥቷል። የእግር ኳስ እውቀቱን ዘወትር በንባብና በልምድ በማዳበር በወቅቱ ገናና ከነበረው የወላይታ ቱሳ መስራች አባጂኖ ቤናንቲ በተደረገለት ጥሪ የአሰልጣኝነትና የቡድን መሪነቱን ስራ በወላይታ ቱሳ በማድረግ ገናና የነበረውን ወላይታ ቱሳ ዋንጫ ያመጣባቸውን ውድድሮች በሙሉ ብቃት ያለው የአሰልጣኝነት እና የቡድን መሪነትን በመስጠት አሳልፏል። በወቅቱ በመላው ደቡብ ክልል እጅግ ጠንካራና አስደናቂ በነበረው የወላይታ ቱሳ እግር ኳስ ቡድን ውስጥ በአሰልጣኝነት አርባ ምንጭ ላይ ዋንጫ፣ አልታ ወንዶ ላይ ዋንጫ፣ ዲላ ላይ በምርጥ ብቃት የደቡብ ክልል ክለቦች ሻምፒዮና በመሆን
ዋንጫ በማንሳት ከክለቡ ጋር የማይረሳ ጊዜያትን ለማሳለፍ የቻለው አብዲ በደቡብ የክለቦች ሻምፒዮና ዲላ ላይ ሻምፒዮን የሆነው ቡድን በኢትዮጵያ የክለቦች ሻምፒዮና ደቡብን ወክሎ ወደ ድሬዳዋ ያቀና የነበረ ሲሆን በጊዜው ወደ ኢትዮጵያ ፕሪሚየር ሊግ የማደግ እድል ከነበራቸው 4 ክለቦች ውስጥ አንዱ በመሆን መመዝገብ መቻሉ ከፍተኛ ስኬት ሲሆን እንደመታደል በወቅቱ የክለቡ መሪ የነበሩት አባጂሮ ቤናንቲ የጥሎ ማለፉን ውድድር በመፈለጋቸው ያ ጠንካራው የወላይታ ቱሳ ክለብ በሙገር ተረቶ ወደ ፕሪሚየር ሊግ ሳይገባ መቅረቱ የሚቆጭ አጋጣሚ መሆኑን በትዝታ ያነሳል። የወላይታ ቱሳ አሰልጣኝ ሆነው ወደ ድሬዳዋ ይዘው ከሄደው ቲም ውስጥ ሁሉም ተጫዋቾች በሚባል ደረጃ ሌላ ክለብ አግኝተው የእግር ኳስ ሕይወታቸውን ቀጣይ ደረጃ የተሸጋገሩ ሲሆን ከነዚህ መካከል ሙሴ ጳውሎስ የዚህ ኮሚቴ ሰብሳቢ ነው። ሙሴ ጳውሎስ አድሚኖቹ መካከል አንዱ ነው ማለት ነው። ሙሴ ጳውሎስ እና በረኛው ጌታውን ተሰማ የብሔራዊ ቡድን እና የቅዱስ ጊዮርጊስ ተጫዋች የመሆን እድል አግኝተዋል። ኢብራሂም ረሺድ ወይንም ቃቆ ቅዱስ ጊዮርጊስ በኋላ ባቡርና እርሻ የመጫወት እድል አግኝቷል። ዛሬ የዚህ ሽልማት ኮሚቴዎች አስተባባሪ ከሆኑት ውስጥ አንዱ ከፍተኛ እግር ኳስ ጥበብ ከነበሩት ወጣቶች ውስጥ የነበረው ሙሴ ጳውሎስ በቅዱስ ጊዮርጊስ ቀጥሎ ወደ ፖሊስ ሄዶ የመጨረሻ የክረምት ዝግጅት ላይ ያለ ነው የሁለት እግሩ አጥንቶች ተሰብሮ ከእግር ኳስ ዓለም የመገለሉ ትዝታ አብዲ መቼም ከማይረሳቸው አጋጣሚዎች ውስጥ መሆኑን ያነሳል። በዛን ጊዜ ከነበሩ ተጫዋቾች ገረመው ቡታቆ ወደ እርሻ፣ ጉጌ ወደ እርሻ፣ ክሪስ ወደ እርሻ፣ ሌሎች በርካታ ተጫዋቾችን ወደ ውጤት በማብቃት አስደናቂ ስራ የሰራ አሰልጣኝም ነበር አብዲ። ወላይታ ቱሳ አሰልጣኝነት ብቻ ያልተገታው የአብዲ የእግር ኳስ መሪነት አገልግሎት የወላይታ ሕዝብ አምባሳደር እና ብራንድ ለመሆን ወደ በቃው የወላይታ ዲቻ የእግር ኳስ ክለብ የቡድን መሪ በመሆን ወደ ማገልገል ተሸጋግሯል። አብዲ ራዋ ስነ ጽሁፍና ኪነ ጥበብ ላይ ከእግር ኳስ ባሻገር በስነ ጽሁፍ እና ኪነ ጥበብ እጅግ የተባ ችሎታ ያለው ሰው ነው። በጀነራል ዊንጌት ተማሪ በነበረበት ወቅት በሚታተሙ የምረቃ መጽሔቶች ላይ ግጥሞችና ጽሁፎችን በማቅረብ ሀ ብሎ የተጀመረው የአብዲ የስነ ጽሁፍና ኪነ ጥበብ ፍቅር በበርካታ ስራዎች ታጅቦ እስከዚህኛው ዘመን ዘልቋል። አብዲ በርካታ ያልታተሙ የግጥምና አጫጭር የድርሰት ጽሁፎች ያሉት ሲሆን ለተለያዩ አርቲስቶች ከሰጣቸው ግጥሞች መካከል የኢትዮጵያ የዓመቱ ምርጥ ሙዚቃ በመባል የተለያዩ ሽልማቶችን ያገኘውና እስከ ደቡብ አፍሪካ የአፍሪማ ሽልማት ውድድር እጩ እስከ መሆን የተጓዘው የጸደንያ ገብረ ማርቆስ ህመሜ የተሰኘውን አስገራሚ ግጥም ደራሲ የኛው አብዲ ራዋ ነው። ይህ ሙዚቃ ለሶስት እና ለ4 ዓመት የኢትዮጵያን ቦክስ ኦፊስ የዓመቱ ምርጥ ግጥም ተብሎ በበርካታ የሬዲዮ ፕሮግራሞች እነ ብርሃኑ ድጋፌን ጨምሮ የዓመቱ ኮከብ ግጥም ተብሎ በወቅቱ ለመሸለም በቅቷል። እስካሁን በመድብል መውጣት የሚችሉ የተለያዩ ርዕሰ ጉዳዮች ላይ የሚያተኮሩ ከ753 በላይ ግጥሞችን አዘጋጅቶ ያስቀመጠው አብዲ ሁኔታዎች የሚመቻቹና የህትመት ድጋፍ የሚያገኝ ከሆነ እነዚህ ግጥሞች ለህትመት በማብቃት አድናቂዎቹና ከህዝብ በጥበብ ስራዎቹም የሚደርስበትን ቀን ይናፍቃል። ለተለያዩ የኢትዮጵያ አርቲስቶች ከደረሱ ግጥሞች መካከል ለጸደንያ ገብረ ማርቆስ 2፣ ለዘቢባ ግርማ 2 እንዲሁም ሌሎች የተለያዩ አርቲስቶች 51 የሚደርሱ የግጥም ስራዎች ሁሉንም መዘርዘር ሰዓት ስለሌለን ማበርከት የቻለ የተባ ብዕር ያለው ገጣሚም ነው አብዲ። ሞራል አንዴ በተሰጡት ባካችሁ። ይህን እውቅናውንም በመጠቀም በኢትዮጵያ ሚሊኒየም ዋዜማ በተከበረው የወላይታ ጊፋታ በዓል በኢትዮጵያ ውስጥ እውቅ የሆኑ ከ20 በላይ አርቲስቶች በላይ ታዋቂ አርቲስቶች መጥተው እንዲያከብሩ አርቲስቶችን በማስተባበር የሚሊኒየሙ የጊፋታ አከባበር ደማቅና ውጤታማ እንዲሆን የራሱን ሚና ተጫውቶ አልፏል። በኢትዮጵያ ደረጃ የወላይታ ሙዚቃ የሰሩ እና ተከታይ ክሊፕ ለመስራት ወደ ወላይታ የሚመጡ አርቲስቶች በሙሉ የሚያርፉት በወላይታው አምባሳደር አብዲ ቤት ነበር። የክሊፕ ዝግጅት ላይ ሙያዊ እገዛን ከመስጠት ባሻገር ሁሉንም ነገር በማስተባበር ኃላፊነቱን ሲወጣ የነበረው አብዲ እነ ጥበቡ ወርቅዬ፣ እነ ፀሐይ ዮሐንስ፣ እነ ሐመልማል አባተ፣ እነ ነዋይ ደበበ
እና ሌሎችም አንጋፋና ወጣት ድምፃውያንን ጨምሮ ወላይታ መጥተው በአብዲ ያልተስተናገደና ምርጡን የወላይታ ሕዝብ እንግዳ ተቀባይነት ባህል ትዝታ ሳይቋደስ የቀረ የለም ለማለት ይቻላል። ይህ ታላቁን አርቲስት ቴዲ አፍሮን ይጨምራል። አብዲ ቤት ነበር ለረጅም ጊዜ። ሞቅ ያለ ሞራል ያስፈልጋል ባካችሁ። አብዲ እና ሽልማቶቹ በ1979 ምርጥ ጋዜጠኛ በመባል ከወላይታ አውራጃ አስተዳዳሪ ከአቶ መዲና መስቀሌ ሰርተፍኬትና ማበረታቻ ገንዘብ አግኝቷል። በ1981 ጀነራል ዊንጌት ትምህርት ቤትን በመወከል በመረብና በእግር ኳስ ሻምፒዮን የዋንጫ ተሸላሚ ሆኗል። በ1987 በሲዳሞ ክፍለ ሀገር የሩጫ ሻምፒዮና በ3000 ሜትር ሁለተኛ በመውጣት የብር ሜዳሊያ ተሸላሚ ሆኗል። በ1987፣ 88፣ 89 ለሶስት ተከታታይ ዓመታት በሁሴን አብዱልቀኒ፣ በገነነ መኩሪያ፣ ዮናስ ሀጎስና በአበበ ወልደ ጻዲቅ አዘጋጅነት በመላው ኢትዮጵያ በማራቶን ጋዜጣ ላይ በሚዘጋጀው የጠቅላላ እውቀት ፈተና ከኢትዮጵያ አንደኛ በመውጣት የቴፕና የእንግዳ ሰዓት ተሸላሚ ሆኗል። የጀነራል ዊንጌት ትምህርት ቤትን በመወከል በተሳተፈባቸው ውድድሮች በሙሉ አመርቂ ውጤት በማምጣት ፎቶግራፋቸው በትምህርት ቤቱ ዋናው ላይብረሪ በክብር ተሰቅሎ ከሚገኝባቸው ጥቂት የቀድሞ ተማሪዎች ውስጥ አብዲ ራዋ አንደኛው ነው። በ2000 ዓመተ ምህረት በሚሊኒየሙ የወላይታ በጊፋታ በዓል ሲከበር ከ20 በላይ አርቲስቶችን ወላይታ ውስጥ እንዲገኙ በማድረግ የመሬትና የገንዘብ ስጦታ እንዲሰጣቸው በኪነ ጥበቡ አጠቃላይ ዝግጅት አስተባባሪ በመሆን በወቅቱ የዞን አስተዳዳሪ ከነበሩት አቶ አማኑኤል እጅ ሽልማት ተበርክቶለታል። የአውሮፓ ዋንጫ ቅድመ ግምት ከመጀመሪያው የጨዋታ እስከ መጨረሻው ቀን ድረስ የአውሮፓ ዋንጫን ትክክለኛውን ግምት ቀድሞ በማስቀመጥ ከመላው ኢትዮጵያ ብቸኛ በመሆን የታላቅ ሽልማት አሸናፊ ሆኗል። በዓለም ዋንጫ ላይ ፈረንሳይ ዋንጫውን እንደሚያነሳ ሁሉንም የሩብ ፍጻሜና ግማሽ ፍጻሜ ቡድኖችን በትክክለኛው በመገመት የ100,000 ብርና የአርጀንቲናን ኦሪጂናል ማሊያ አሸናፊ። ነገር ግን እንደዚህ አይነት ውርርድ የሚገኙ ገንዘቦች ከሃይማኖቱ አስተምህሮት የሚጣረስ በመሆኑ ሳይቀበል ቀርቷል። በተመሳሳይ የትክክለኛ ግምት ውጤቶች ሌሎች በርካታ ሽልማቶችን በማግኘት ለበጎ አድራጎት ድርጅቶች እንዲውልም አድርጓል። የወላይታ ዲቻ በ2017 የኢትዮጵያ ዋንጫ አሸናፊነትን በፍትህ አደባባይ እንዲያረጋግጥ ባበረከቱት አስተዋጽኦ የምስጋና የምስክር ወረቀት ከክልሉ ርዕሰ መስተዳድር ከተከበሩ አቶ ጥላሁን ከበደ እጅ እውቅና አግኝቷል። ታታሪው አብዲ ከስፖርት ጎን ለጎን ሌሎች ከጀነራል ዊንጌት ከተመለሰ በኋላ በኢትዮጵያ እንግሊዝ መንግስት ትብብር የሚሰራው መንግስታዊ ያልሆነ ድርጅት የአክሽን ኤድ መስሪያ ቤት በመቀላቀል ለተወሰኑ ጊዜያት ዋካ ላይ በነበረው ፕሮጀክት ያገለገለ ሲሆን በ80ዎቹ መጨረሻና በ90ዎቹ መጀመሪያ በወላይታ ሶዶ የነበሩ ወጣቶች ከፍተኛ ትዝታ ጋር የተቆራኘውን በኢትዮጵያ ደረጃ በግለሰብ ደረጃ የተከፈተ የመጀመሪያውን ዲኤስቲቪ አብዲ ስፖርት ቤት በወላይታ ሶዶ መክፈት ችሏል። በወቅቱ በኢትዮጵያ ውስጥ በኢምፔሪያል ጊዮን ሂልተን እና መሰል ሆቴሎችና ትላልቅ ተቋማት ብቻ የነበረውን ዲኤስቲቪ ወደ ወላይታ በማምጣት እንዲሁም በኢትዮጵያ የመጀመሪያው የዲኤስቲቪ ስርጭትን በክልል ደረጃ በመክፈት ፈርቀዳጁ አብዲ ራዋ ነበር። ያ ስፖርት ቤት ወላይታ አካባቢ በስፖርት ዙሪያ በርካታ መነቃቃትን የፈጠረ ብቻ ሳይሆን ባለሙያዎች ያበረከተው አወንታዊ አሻራ መቼም የሚረሳ አይደለም። የስፖርት ቤቱ በወቅቱ የነበሩ ወጣቶችን ከአልባሌ ሱሶች የጠበቀ ብቻ ሳይሆን ለማህበራዊ ኃላፊነት በወቅቱ በአብዲ የተዘጋጁ የሚቀርቡ የኤችአይቪ መከላከል ትምህርትን ብዙዎችን ጠቅሞ ያለፈ መሆኑ ይታወሳል። ከስፖርት ጋር ባለው ከፍተኛ ቁርኝት ለረጅም ጊዜ በፋና 99.9 የአየር ሰዓት በመውሰድ ከሄኖክ ጌታሁን ጋር በመሆን የስፖርት ፕሮግራም ለረጅም ጊዜ የሰራው አብዲ በሀገራችን ታዋቂ በነበሩት እንደ ስፖርት 365፣ ፋና ስፖርት 98.1 በቀጥታ ስርጭቶች በመግባት ጠለቅ ያሉ ስፖርታዊ ትንተናዎችን በማቅረብ በዘርፉ አንቱታን ካተረፉ ሙያተኞች ከነ ሁሴን አብዱልቀኒ፣ ከጋዜጠኛው ዳዊት፣ ከጋዜጠኛ ዘላለም ያደታ ጋር በተንታኝነት ከተለያዩ ሚዲያዎች ጋር በጋራ ለረጅም ጊዜ በርካታ ውጤታማ ስራዎችን ሰርቷል።
በወላይታ ብሔር ላይ በተለያዩ አካባቢዎች በደረሱ ሰብአዊና ኢኮኖሚያዊ፣ ማህበራዊ፣ አካላዊ ጥሰቶችና ጥቃቶች በሚደረጉ ኢፍትሐዊ የመብት ጥሰቶች በሚዲያዎች በመውጣት በማጋለጥ እና በመታገል በተለይ በደቡብ ክልል ራስን በራስ በማስተዳደር ጥያቄዎች ጋር በተገናኘ በጸረ ሰላም ኃይሎች ሴራ በወላይታ ህፃናትና ወጣቶች ላይ የደረሰውን አሳዛኝ ግፍ እና ግድያ በግንባር ቀደምትነት በሚዲያ ላይ በማጋለጥ ድምፅ መሆን የቻለ ሰው ነው አብዲ። ሰምሮ በቀጠለው የአብዲ እና ሶፊያ ትዳር 5 ልጆች ያፈራው አብዲ በፕሮጀክት በወላይታ ቱሳ የሁለተኛው ትውልድ ውስጥ እንዲሁም ዲቻ ምርጥ የእግር ኳስ ህይወቱን ያሳለፈው የመጀመሪያው ልጁ በሌላ ሙያ ላይ በማሰማራት በሳሊኒ ፕሮጀክት ላይ ተሰማርቶ በመስራት ላይ የቆየ ሲሆን አሁን በሌሎች ስራዎች ለመስራት ጥረት በማድረግ ላይ ይገኛል። በስፖርት አባቱን ፈለግ በመከተል ሳዳም አብዲ የፕሮፌሽናል እግር ኳስ ተጫዋች በመሆን ያለምንም ደሞዝ በወላይታ ዲቻ ቤት ለረጅም ጊዜ በመጫወት ክለቡ ወደ ፕሪሚየር ሊጉ እንዲያድግ መስዋዕትነት ከከፈሉ ተጫዋቾች አንዱ እና ግንባር ቀደም ሚና ተጫውቷል። በቀጣይ መብራት ኃይልና ኢትዮጵያ ቡና ውስጥ የሙከራ ጊዜያትን አሳልፎ ሜይ 20 የሚባል የየመን ክለብ በፕሮፌሽናል ተጫዋችነት ፊርማ አኑሮ መጫወት የቻለ ቢሆንም በተቀሰቀሰው የየመን የእርስ በርስ ጦርነት የእግር ኳስ ህይወቱን መቀጠል ሳይችል ቀርቷል። ወደ ወላይታ ዲቻ ቤት ዳግም የተመለሰ ቢሆንም በአሳዛኝ ሁኔታ ከእግር ኳሱ ተገሏል። ሌላኛው በስፖርት ፈለጉን የተከተለው ሚናድ አብዲ ፓቻ ሲሆን የእግር ኳስ ተንታኝ ሆኖ በኢትዮጵያ በአባትና በልጅ የሚተዳደር የመጀመሪያውን የዩቲዩብ ስፖርት ቻናል ተንታኝ በመሆን በወጣትነት እጅግ በሳልና ጠለቅ ያሉ የእግር ኳስ ትንተናዎችን በመስራት ስራ ላይ ተሰማርቶ ይገኛል። በሕክምና ሙያ የተሰማራችው 3ኛ ልጅ ትዳር መስርታ 2 ልጆች በመውለድ የአብዲን አያት እንዲሆን አስችላለች። የመጨረሻዋ የአብዲ ልጅ በአሁኑ ሰዓት በቆንቶ አባ ፓስካል 2ኛ ደረጃ ትምህርት ቤት በጥሩ ሁኔታ ትምህርቷን በመከታተል ላይ ትገኛለች። በቅርቡ በፍርደ ገምድል የኢትዮጵያ እግር ኳስ የተፈጠረው ክፍተት የኢትዮጵያ ዋንጫ ድሉን በሲዳማ ቡና ተነጥቆ በቁዘማ ላይ የነበረውን የወላይታን ዲቻ ጉዳይ የአገር ውስጥ እና ዓለም አቀፍ የካፍ የፊፋ ህጎችን በበርብረው ወላይታ ዲቻ ከገባበት ቅርቃር አስፈንጥረው ለማስወጣት የግል ስራቸውን ወዲያ ትተው በተከታታይ በሰሩት ስራ ባደረጉት ተጋድሎ በፍትህ አደባባይ የወላይታ ህዝብ ድንቅ አምባሳደር ወላይታ ዲቻ እስከ ካፍ ገላጋይ ፍርድ ቤት በአቤቱታ የሄደው ጉዳይ መቋጫውን አግኝቶ ሚሊዮኖችን ጮቤ ያስረገጠውን የኢትዮጵያ ዋንጫ ድል ወደ ወላይታ ሶዶ እንዲመጣ ከሌሎች ጓዶች ጋር በመሆን ያበረከተውን አስተዋጽኦ ሁሉም የዲቻ ደጋፊ ሁሌም የወላይታ ተወላጅ መቼም የማይረሳው የአብዲ ራዋ በወርቅ ብዕር የታተመ ለትውልድ የሚተረክ ድንቅ ታሪክ ሆኖ በደማቁ ተጽፏል። በአሁኑ ሰዓት በአብዲ ራዋ የዩቲዩብ ስፖርት ቻናል ከልጃቸው ሚናድ አብዲ ፓቻ ጋር በመስራት ላይ የሚገኙት አብዲ በሀገራችን በሚሰሩ እግር ኳስ ስልጠናዎች ላይ በቅርብ በመሳተፍ የራሳቸውን ጥናታዊ ጽሑፎችንና ጥልቅ ትንተናዎችን የኢትዮጵያ እግር ኳስ በሚሻሻልባቸው መንገዶች ላይ ሀሳብ በማመንጨት ለኢትዮጵያ ኳስ መፍትሄ ሀሳቦች በማዘጋጀት ለኢትዮጵያ እግር ኳስ ፌዴሬሽኑም በማቅረብ በራሳቸው ሚዲያ እንዲሁም በላይቭ ስትሪሚንግ እንዲሁም ደግሞ በፓናል ውይይቶች ላይ በመሳተፍ ለኢትዮጵያ እግር ኳስ እድገት ከማይነጥፈው ልምድና እውቀታቸው በማበርከት ላይ ይገኛሉ። አብዲ ወርቃችን ነህ፣ ሁሌም እናከብረሃለን። ይህ ጽሑፍ የተዘጋጀው በገዳዋ ዘቱንጋ መንግስቱ ወልዴ ነው። ቱንጋ አዲስ አበባ ህዳር 9 2018። በዚህ ኮሚቴ ውስጥ ካሉ አንዱ ነው ቱንጋ ላይ ያለው ገዳዋው ወይንም መንግስቱ ወልዴ፣ እንዲሁም ካህኑ ሞገስ መንግስቱ ጦና የወላይታ ልማት ማህበር የአዲስ አበባው ተወካይ። እነዚህ ሰዎች በሙሉ አማንተነህ አማኑኤል፣ እንዲሁም ተመስገን ገብረሃና፣ ወለጻ ጌታቸው ወለጻድቅ፣ ሀጂ ሙስጠፋ አወልን ጨምሮ በርካታ ሰዎች ለዚህ አንጡራ ሀብታቸውን በማበርከትና ጊዜያቸውን በመሰዋት ለዚህ ድል እንዲበቃ አድርሷሉ። አንድ ሞቅ ያለ ሞራል ስጡልን። ከዚህ በመቀጠል አብዲ የተሰማውን ነገር እንዲናገርና ማመስገን የምፈልገው ነገር አለ እያለ ስለቆየ አንዴ ለአብዲ መድረክ ይሰጣለሁ። እባካችሁ በሞራል ወደ መድረክ ሸኙልን።
አመሰግናለሁ። እንግዲህ ብዙ ጥያቄ አለ ውስጥ አላህ እዚህ ለምን አቆመኝ ይላል። እኔ ያረኩትን ነገርና ዛሬ እየተደረገ ያለውን ነገር ሳስብ እኔ ቃላት የለም። ሰዎች ለልጆቻቸው ባል ወይም ደግሞ ለአማቾቻቸው ስጦታ ይሰጣሉ። በተለያየ ስራ ውለታ ለዋለላቸው የራሳቸውን ስራ የራሳቸውን ህይወት በውክልና ላከናወኑ ሰዎች ስጦታ ይሰጣሉ። ስጦታ ቀላል ነው። ነገር ግን በከፋው ዘመን በህይወት ውስጥ የግል ህይወት ከልብ አልደረስ ባለበት ዘመን ህይወት ለሁሉም በጭከና ውስጥ በምትኖርበት ዘመን ከራስ አልፎ ሌላውን ለማሰብ መሞከር ዘመን በጎ በሆነ ጊዜ ሰዎች የራሳቸውን እርሾ የራሳቸውን አንጡር ሀብት የራሳቸውን ይዞታና የራሳቸውን ርስት ለሚወዱት ሰው ያስተላልፋሉ። የበረከት ዘመን ስለነበር በዚህ ዘመን የህዝቡ ቁጥር የኑሮ ሁኔታ አብዛኛው ነገር ሲታይ ሌላውን ሰው ለማሰብ የፈተና ወቅት በዚህ እጅግ በጣም በከፋና በዓለም ላይ የኑሮ ውጥረት ባለበት ሰዓት ውለታ ይሰራልን ሰው አለ ብሎ አስቦ ጊዜ መርጦ ስፍራ ቆርጦ ተመካክሮ እንሸልመው ሲባል እኔ ማን ነኝ የሚለው ነው ልጆቼ ባለቤቴ ሲጠይቅ የነበረው። ምናልባት ስንብት ይሆኖ ይላል። እጅግ በጣም ውስጤ ጥያቄ ያለ ከህመም ጋር ነው ያለሁት። እኔ የሚገባኝ ሰው ነበር። ራሴን መልሼ እንደገና ጠይቃለሁ። የተሰባበሩ ቅስሞች ሞራል ውስጥ ያለ ያዘንኩበት በርካታ ጊዜ አለ፣ የተደሰትኩበትም ጊዜ አለ። በዛ መሃል መጨረሻ ሊጠግነኝ ነው ወይ ሆነው ላል በብዙ ነገር ደስታን ካዩ ቤተሰቦች ነው የቆየሁት። በመሪር ሐዘን ውስጥ ከከረመ ቤተሰብ ጋር ነው ያሳለፍኩት። ለሰው የማንነግረው ጉዳዮች ጥብቅ ጉዳዮችም ነበሩ በውስጤ። ግን ማን ነው ይህን ነገር ያሰበው? ስቴዲየም ውስጥ በዛን ቀን እኔ ወደ መድረኩ ለማለፍ ሄጄ ልቀመጥ ስል እኔን የተሰማኝን ስሜት ከአላህ ውጭ ማንም አይረዳም። እናቴ ሞተችለት እሷን ለመጀመሪያ ጊዜ በእናቱን የገነዘ በህይወቱ የመጀመሪያ ሰው እኔ ሳልሆን አልቀርም። ላይ ሽንቴ እየታጠበ ነው እየፈሰሰ ነው እናቴን የገነዝኩት። ልክ የዛን ቀን የውሃ ሽንቴ አልተንጠባጠበም እንጂ እግሬም መራመድ አልቻለም። የት ነው ያለሁት? ይህ ሁሉ ክብር ለኔ ነው ወይ እያልኩኝ እያሰብኩኝ ነው ያለፍኩት። አንድ ዋንጫ ወዲህ ማምጣት ብቻ አይደለም። በአንድ ወቅት አዋሳ እያለን በደቡብ ህዝቦች ውስጥ የማስተዳደር ጉዳይ ጥያቄ በተነሳ ጊዜ የክልሉ የፍትህ ቢሮ ኃላፊ የአቶ ፍቃደ ልጅ ትዝታ ነው ስሟ ሊሊ ነው እኛ ምንላት። ያንን እየታየ የነበረውን የፍትህ መጓደል ወገኖቼና ቤተሰቦቼን ማስጣል አልቻልኩምና ይህን ስራ አልሰራም ብላ ሪዛይን አደረገች። እዛ አካባቢ ውስጥ ነው የተወለድነው። እህቴ ኑኑ ነው ምላት እኔ አጸደን እሷ በደንብ ታውቃለች ከኔ ጋር ስለተማረች። አቶ ደጀኔ አየለ የሚባል የ7ኛና የ8ኛ የጂኦግራፊ መምህር ነዋሪነቱ ጉልጉላ ነው። እኛን ያስተምረናል። ዩኒት ሊደርም ነው። የይርጋለም ልጅ ነው። አእምሮ ከታመመ በኋላ መጨረሻ ሼል አካባቢ በመኪና አደጋ ሞቷል። ጭንቅላቱን መኪና ገጭቶት እሱ መምህር እያለ በአእምሮ ህመም ምክንያት ከትምህርት ሚኒስቴር ሲገለል፣ ነገር ግን ደሞዙ ይፈረም ነበር። በፔሮል ደሞዙ ይወጣ ነበር። ደሞዙን የሚወስዱ ሰዎች ነበሩ። እሱ ግን ኮሽም ውስጥ ያድራል። እኔ ደጅ ላይ አናገርኩትና ደሞዜን ፈርማለሁ 60 ብር ለቦርዴና 30 ብር ለሽሮ ሄዶ ኮንትራት ይከፍላሉ። ያ ብር ግን እየተበላ ነው አለኝ። ዛሬ እዚህ የቆምንበት ቦታ ላይ የወላይታ አውራጃ የፖሊስ ጽሕፈት ቤት ነበር። ሻምበል ሙሉ ነበሩ፣ ነፍሳቸውን ይማረው። እሳቸው ጋር መጥቼ ፍትህ ሊሰፍን ይገባል። አንድ መምህር ጭንቅላቱ ይታመማል፣ ነገር ግን ደሞዙ እየወጣ ነው። እኔ ምንም የብሔርም የሃይማኖትም
የጋብቻም ግንኙነት የለኝም። ግን ግፍ አለ። አንድ ይሄንን ሁለት በድብድብ መሃል ሰው ሞቶ አንድ ከሌላ ሀገር የመጣ ልጅ ፍትህ ተዛብቶ ወይን ቤት ውስጥ ነው ያለው። የሱን ፍትህ ለማስጨረስ ወንጀል መርማሪው እኔ ጉዳይሽን እኔ ጨርሳለሁ፣ ስለዚህ ማታ መጥቼ ማማክርሽ ነገር አለ፣ ህጉ እንዴት እንደሚያዝ እኔ እነግርሻለሁ ብለው ማታ እየመጣ ያችን ሴትዮ ይወሽማል። ይሄም ለኔ ልክ ስላልሆነ ሴቶቹ ያወሩልኝም ነገር እርግጠኛ ስላልሆነ እሱ አድሮ እስከሚወጣ ድረስ በመስኮት መጠባበቅ ጀመርኩ። እሱ አድሮ ሲወጣ እጅ ከፍንጅ ያስኩት አየሁና አላናገርኩትም። ሁለቱን ወንጀሎች ይዤ ሻምበል ሙሉ ጋር መጣ። አንድ በፍትህ የታሰረ ሰው አለ። እሱን አስፈታለሁ ብሎ የእናንተ መርማሪ ከሚስቱ ጋር ይገናኛል። ብታረግዝ በተለያየ በሽታዎች ብትበከል አንተን ላስፈታ ነው የዘሞትኩት ልትለው ነው ወይ? ከዚህ በኋላ በየትኛውም ፖሊስ ቤቴን አላስበረብርም። ወንጀል ብሰራም የእናንተን ፖሊስ አላምንም። አንድ በውሸት ደሞዙ የሚወሰድ መምህር አለ። ይሄን ሁለቱን ነገር እንድትፈቱልኝ ነው አለ። ሻምበል ሙሉ በእኔ ንግግር ያዘኑ መስሎኝ ለቅሶ ጀመሩ። እሳቸው አለቀሱና እዛች ጋር 3 የእስር ቤቶች ነበሩ ታስታውሱ እንደሆነ ቀና አሉና ሂድ እዛ ወደ ማረፊያው አለ። ደነገጡ። ምን ነው አለ። የአባላታችንን ስም አጥፍተሃል፣ እዛ ቆያ። እኔ ወደዛ ልታሰር ሲሄድ አሁን በህይወት አለ ሚልኪያስ ናና ምንድነው አለ። አይ እዛ ማረፊያ ቆይ ብለዋል። አይሆንም ና አናገራቸው። ጉዳዩን ከሳቸው ጋር ጨረስን። ያስተማሪው ደሞዝም ተስተካከለ። ያ ሲዘሙት የነበረ ፖሊስ ቦክማ በተደረገው ግምገማ ከስራ እንዲገለል ተደረገና ለፖሊስ አባላቱ ንስሐ ገባ። ለቤተ ክርስቲያኑ ሄዶ ንስሐ ገብቶ አሁን ፓስተር ሆኖ ይሰራል። የዛን ጊዜ ጀምሮ ነው ለፍትህ ወላይታ ዲቻ አንድ እንደዚህ ሚሊኒየም ዋንጫ የሚዞር ዋንጫ ስላመጣ አይደለም። ዛሬ እንግዳ አድርጌ የጠራኋቸው አቶ ታደልና አቶ መርዶክዮስ ፍርድ ቤት የሚሰሩ 2 ትላልቅ ዳኞች አሉ። እንግዳ ሳረጋቸው በመጥፎ ጊዜ ከኔ ጋር ነበሩ። በሁለተኛ ደግሞ የወላይታ ዲቻ ፍትህ አስፈጽሞ ዋንጫውን ሲያገኝ በእያንዳንዱ ቤት ውስጥ እንዲህ ፍትህ የተራበ ፍትህ ያጣ ማህበረሰብ። ስለዚህ ፍትህን ዋንጫ ሲሆን አምጥተን በእስር ቤት የታገሩ ፋይላቸው የሚንገላታ በወንጀል ወይም ደግሞ ትልቅ ባለስልጣንና የጎሳ አለቃ ስለሌላቸው ፍትህ ያጡ የማህበረሰባችን አካላት ፍትህ ምን ያህል እንደሚያስደስት ስቴዲየም ውስጥ አይተናል። ፍትህ ዋንጫ ስለሆነ እግር ኳስ ስለሆነ አይደለም። አላበዛባችሁ። ፍትህ እንባቸው ሊታበስ የሚገባ ብዙ ሰዎች አሉ በመላው ኢትዮጵያ። አንድ ቋንቋ ባለማወቅ፣ 2 ህግ ባለማወቅ፣ 3 ዘመድ ስለሌላቸው። ስለዚህ ፍትህ በጋራ የሚያስደስተን ከሆነ ፍትህ በተናጥል የሚያስደስታል። ስለዚህ ፍትህ ፍርድ ቤት ውስጥ ብቻ አይደለም። ፍትህ በሃይማኖት ተቋማት ውስጥ አይደለም። ፍትህ በምናስተዳድራት ሴት ሰራተኛም ላይ ፍትህ ያስፈልጋል። የፍትህ አምላክ አይታችሁ እንደሆነ ሚዛን ከአላህ ነው የወረደው ቁርአን ይላል። ሚዛን ሁሉም አንቀጽ ሰዎች ናቸው የጻፉት። ፍትህን ግን አላህ እኔ ነኝ ያወረድኩት ይላል። በስፖርት የተገኘው ፍትህ እንዲያስፈንጥዞ እኔን ካስሸለመኝ ፍትህ ላጡ የማህበረሰብ ክፍሎች ከምናስተዳድራቸው እንስት ሰራተኞች እስከምናከብራቸው ባለስልጣናት ድረስ ለፍትህ መታገል አለብን። እኔን እናንተ ፊት ያቆመኝ ዋንጫ ማስገኘት ብቻ አይደለም። እኔ ብዙ የምናገረው ነገር በውስጥ ያለ አልናገርም። ለምን ዋንጫ በ6 ህገወጥ ተጫዋቾች ምክንያት ሲዳማ ስለወሰደ ወላይታ ዲቻ የሚጎልበት ነገር የለም። ግን የተጻፈ ህግ መፈጸም አለበት ብለን ነው የሞገትነው። ህግ ከማሰላሰል፣ ህግ የተጻፉትን ከማስፈጸም፣ ህግ የረቀቁትን ተግባራዊ ከማድረግ ይጀምራል። ስለዚህ እያንዳንዳችን የህግ ሚዛኗ በአእምሮአችን ጠርዝላለች። በምናስተዳድራቸው ሰራተኞች፣ በምናዛቸው አካላት እንዲሁም ደግሞ ፌሮ ተተክሎልን ከሚከፈልን ደሞዝ ላይ የማስተዳደርና ፍትህ የማስፈንን ኃላፊነት ከተቀበልን ይህ ሀገር የጥጋብ ሀገር፣ የተራብነው የተራቆትነው የምንጋደለው አንዱ ላይ የምንዘምተው
ውስጣችን ነገ በፍትህ የመጠየቁ ጉዳይ ስስና ልል ስለሆነ ፍትህ ላይ የሚቀርብ ሰው ነገን ያስባል። ፍትህ የሚቀርብ ሰው ወንጀል ከመስራቱ በፊት የትም እንደማያመልጥ ያስባል። እንደ ኦስካር ተሸላሚዎች እንደ ባሎንዶር ተሸላሚዎች እንደዚህ ሽልማት ቦታ ላይ የተከበራችሁ ቤተሰቦቼ ብሎ ማድነቅ የተለመደ ስለሆነ የልጆቼን እናት ሶፊያን ሴት ልጄን እዚህ የለችም እናቴ የምትመስለው እናቴ መተካችኝን ምታሳዝነኝን የምወዳትን ዛሬ በማከዳችን የለችም አዲስ አበባ ነው ያለችው። እሷን ማመስገን ፈልጋለሁ። 3 ወንድ ልጆቼን 2 ሴት ልጆቼን ጓደኞቼን እኔ ጠርቼ ዛሬ እንግዳዬ ይሁኑ ብዬ የጠራኋቸው ወላይታ ውስጥ ብዙ አታውቃቸውም። አቶ ያደሳ የእናንተ መምህር ናቸው። እኔን አላስተማሩኝም። ወላይታ ውስጥ ኢንተርኔት በሌለ ጊዜ ህትመት በሌለ ጊዜ የባዮሎጂ መጽሐፍ አሳትሞ ለመላው ኢትዮጵያ ያበረከተ የወላይታ የእውቀት አባት ዛሬ ጡረታ ወጥቶ አሮጌ አራዳ ይኖራል። እንግዳ አድርጌዋለሁ። አባ ጂኖ ቤናንቲ ለማክበር የዚህ ሁሉ የኛ የኳስ መሰረት የሆኑ አባ ጂኖን ለማክበር የተከበሩ አባ አለማየሁን ዛሬ እንግዳ አድርጌ ጠርቻለሁ። እህቴ አጸደ እናንተ አጸደ ትላሏችሁ። እኔ ኑኑ ነው ምላት የእናቴ ልጅ አብሮ አደጌ ያክስቴ ልጅ ዛሬ መጣችሁ በፖለቲካዋ ስልጣን እንግድነት ሳይሆን በእኔ እህትነት ነው የተገኘችው። እሷንም አከብራታለሁ። ውድ እህቴ ልጃችን ታናሻችን የከተማችን እናት እታጉ ማለት ተገኝታለች። አባ ጂኖ ሐውልት ይሰራል ተብሏል። አባ አለማየሁ አሉ፣ ከንቲባችን አሉ። አንድ ላይ ሆነው ባጀት ተመድቧል። የአባ ጂኖ ሐውልትም እንዲጠናቀቅ ጥሪ ያቀርባሉ። ሁላችሁንም የኮሚቴ አባላት እኔና ሶፊያ ሰርግ አላረግንም። እኔን ወዳኝ 79 መጣች። ጓደኞቼ እነ ጩራና በራሉ ተጋባን፣ ልጅ ወለዱ። ወግ ማድረግ አላየንም። ሰርግ የሚባል ቬሎ የሚባል ሱፍ የሚባል ሰደርያ የሚባል እኛ በህይወታችን አላየንም፣ የለንም። ዛሬ በአዲስ መልክ ተድረናል። ዛሬ በልጆቼ ሚዜነት እንደገና ተኩያለሁ። ይህ ሁሉ የሆነው በማን ነው? በኮሚቴዎች። እኔ ልጄን ብድር እንደዚህ አልደኩ ሽልክ እያልኩ በእነሱ ዋትሳፕ ግሩፕ እየገባው አንዳንድ ጉዳዮችን አለ። እንቅልፍ የሌላት ዘቢባ ተኝቶ ከማያውቀው ካኑ ጋር ከአክሊሉና ከገዳዋ ከማንደፍሮና ከፍጼ እኔ ኮሚቴዎቹን እነደሱን ስንቱን ልጥቀስ። ሌሊት ላይ ያ ሁሉ ሙጉስ የምስኪኖች አባት 300 የተራቡ ሰዎች በቀን ለዓመታት ከዳቦ መጋዘኑ እንዲበሉ ያደረገው ሙሴ ስምን መልአክ ያወጣው የእስራኤልን ህዝቦች ከግብፃውያን ባርነት ነፃ ያወጣው ሙሴ በትክክል እጁ ላይ በትረ ሙሴ ዱላው የለም እንጂ እውነተኛው ሙሴ የአሮን ወንድም ነው። ሁላችሁንም ለማመስገን አለማየሁ ስምህን ያልጠራሁት ስምህን አላህ በራሱ ምክራብ አላህ ይጥራ ስምህን በአላህ ዘንድ የተከበርኩ አለማየሁ በውስጤ የሚሰለሰለውን ነገር አላህ ይፈጽምልኝ። ሁላችሁም ላይ ጉዳይ አለ አላበዛባችሁ። ወንድሜ አዳነ አክብረን ይመጣል። እናቴ የእህቷ ልጅ ነው። ቹቹ በዴሳ የባባቴ በኩል ዘመዴ ብቸኛ ዘመዴ ነች። ወላይታ ውስጥ በግራም በቀኝም ከኋላም ከፊትም የስጋ ዘመድ የለኝም። ብዙ ጊዜ አዝናለሁ። እኔ አመት ባልል አላውቅም። 3 ሰዎች ናቸው እንደጋ ቢበጡት እዚህ ያሉ ወሰን ጩራና አበራ። እኔ ዛሬ ወላይታ አመት ባል ነው። ልጆቼ ቆጣቸው የሚሸሹበት ያጎትና ያክስት ቤት የላቸውም። አባቴ ጥንት መኪና አለው። የባለጸጋ ልጅ ነኝ። ብዙዎቻችሁ ታውቃላችሁ። ይሄ መኪና ዋጋው ትንሽ ይሆናል። በወላይታ ምድር ማ ተሸለመ። እኔ አክብሬያችሁ አመስግኛችሁ አልጨርስም። ላደረኩት ነገር ዋጋ ነው ከተባለ እኔ ከአንድ ሀዲያ በላይ የሚገባኝ ሰው አይደለም። በተጻፈ ሕግ ስላልፈጸሙ ነው እኔ ያንን ሕግ የጠቀስኩት። ቢፈጽሙ ዛሬ በዚህ መልኩም አንቀመጥም። ግን የተሰባበሩ ቅስሞች በውስጤ የነበሩት ዛሬ እስከሚጠገኑ ድረስ ውስጤ በሐዘንና በቁስለት በስብራትና በውልቃት ነበር።
የምታውቁ ወንድሞች አላችሁ። የወላይታ ህዝብ እንደ ወጌሻ የወላይታ ህዝብ ሂላ ይባላል። እንደ ባለሙያ የተሰበረው ሞራሌን የተሰበረውን የደቀቀውን ሞራሌን በአደባባይ አድንቃችሁታል። ለኔ በልፈቴ በአላህ ስም ነው የምጠይቃችሁ፣ በልፈቴ አይለቀስም። ነግሻለሁ፣ በአደባባይ ክብር ያለው ከቤቴ እንደዚህ ተውቤ እንደወጣ ብቻ ነው የተደረገው። እንደኔ ዛሬ በዚህ ምድር ላይ ንጉስ አለ ወይ? እንደ ልጆቼና እንደ ባለቤቴ ንግስት አለ ወይ? እኔ በተጓደለ ጤንነት ነው የመጣሁት። አንድ ወር ከ16 ቀን ተኝቼ ነበር። ለዚህ ሽልማት ነው ወደ ውጭ ወጣሁት። ከዳንኩ ጥሩ ነው፣ ካልዳንኩ ልጆቼ ጀግና ማህበረሰብ ውስጥ ነው ያሉት። ልጆቼ አውጥቶ የማይጠላቸው ህዝቡና በተለይ ኮሚቴ ውስጥ ነው ያሉት። አላህ ሰላም ያርገን። በኔ ቤታ ቆማችሁ እኔን ወክላችሁ ለሆናችሁት ነገር ሁሉን ቻይ የሰማይ አምላክ በጉዳያችሁ እሱ ይቁም። እድሜ ገፍቷል፣ ጤንነቴ ትንሽ ጫን ብሏል። ከምርቃት ውጭ ምንም የምላችሁ ነገር የለም። ጉዳያችሁ በሙሉ አላህ ዘንድ የተሳካ ይሁን። በውጭ ሀገር ያላችሁ አገር ውስጥ የምትልኩት ነገር ብዙ ጉዳይ ይሰራል። ለእኔ ጉዳይ ሺዎችን መቶ ሺዎችን ሲያወጡ ከራሴ ጋር ነው የተፈታተንኩት። እኔ ብሆን ይሄን አረጋለሁ ወይ የሚል 2 ሹመት ነው ያገኘሁት። ጨርሻለሁ። የመጀመሪያው ለ5 እና ለ6 ዓመታት በልመና ስራ ላይ ያሉ አንድ ሽማግሌ ጧት ማታ እኔ ሙሉበት ቦታ እየመጡ 10 ብር 5 ብር በግሩፓችን እየወሰዱ ይሄዳሉ። ወደ 10 ዓመት ሆነው በቅርቡ ከሰው መሃል ጠሩኝ። 20 ታኔና እስባ ዞሬታው ይተናው ያሳ ምንድነው አልኩት። ና 10 ዓመት ዞሬ ሳይ ከሰው አንተ መርጫለሁ፣ ከሞትኩ አንተ ቅበረኝ አሉና ከዚህ ውስጥ አንድ ቡክ አወጡና 58,000 እና ቡክ አምጥተው ከሞትኩ ቤቴና መንደሬ እነግራለሁ፣ አንተ ቅበረኝ። ረማርያም ካሳ የሚባለው ሲኒን ጓደኛዬን ጠራውና ለሁለት ነው አደራ የምንቀበለዋል። ዳሽን ባንክ አካውንት ከፍተን አስገባንላቸው። ከመላው ወላይታ ውስጥ ዞረው በራሳቸው መስፈርት እኔ ጋር መጡ። አላህ ሾሞኛል አሉ። ሁለተኛው ዛሬ ቀን ነው። አላህ ያክብራችሁ። አመሰግናለሁ። ትልቅ አርአያነት ያለው አስተዋጽኦ ያደረጉበት ምንም የስፖርት ብዙ በማይታወቅበት ጊዜ አካባቢው በደንብ የሚታወቅ በመተንተን ብዙ መረጃዎችን በስፖርት በኩል በመስጠት ብቻም ሳይሆን የዛሬውን ዕለት ለየት የሚያደርገው ደግሞ በዚህ በስፖርቱ ዘርፍ ከወላይታ ዲቻ ጋር የነበረውን የፍትህ ጥያቄዎችን እውነትን ይዞ በመሟገት በእውቀት ላይ የተመሰረተ ትግል በማድረግ ውጤት እንዲመጣ ትልቅ አስተዋጽኦ እና እውነት እንዲወጣ ከሌሎች ወንድሞቹ ጋር ያደረገው አስተዋጽኦና እስከ መጨረሻው ድረስ ታግሎ ያመጣበትን ነገር እጅግ በጣም የሚያስመሰግን ነው። የዛ ፍቅር ስጦታ እንዲሆን ደግሞ የአካባቢው ማህበረሰብ ሁሉም አስተባብረው ይሄን መኪና መስጠት ብቻም ሳይሆን በጋራ ስንተባበር ስንደጋገፍ ፍቅር ይበልጣል የሚለውንም ማሳያ እንዲሆን ለወንድማችንና በከተማችን ትልልቅ ነገሮችን እየሰራ ያለነው አብዲ አባታችን እጅግ በጣም እናከብረው የምንወደው ነው። ስፖርትን ከወላይታ ቱሳ ጀምሮ ወላይታ ዲቻም ጅምር አካባቢ ላይ ባለውም ጭምር እስከዚህ ድረስ በእግሩ ቆሞ እስከዚህ ድረስ ባለው በእውቀት ጭምር እየደገፈ ያለ እውቀት ያለው ሲያወራ ማይጠገብ ሲተነትን ሲጽፍ በጣም እውቀት ያለው አባት ነውና እጅግ በጣም የሚመሰገን ነው። ለዚህ ደግሞ የራሳቸውን በገንዘብም በሀሳብም አስተዋጽኦ አድርጎ ለዚህ ቀን ያበቁ ሁሉም የተሳተፉ አካላትን በጣም በግሌ ላመሰግን እወዳለሁ። ደስ ብሎኛል በጣም። አንድ ወጣት ሰዓሊ ያለ እዚህ ጸጋለም ይባላል። የአብዲን ፎቶ ስጦታ ለመስጠት እዚህ ድረስ ይዘው መጥቷልና ይህንን ስጦታ እዚህ መድረክ ላይ ይዘው መጥቶ እንዲሰጠው እንጠይቃለን። ጸጋለም ወደ መድረክ ባካችሁ። በራሱ ወጪ ነው የሳለው። የአብዲን ፎቶ ምርጥ ስዕል አድርጎ ነው። እግዚአብሔር ያክብርልን። ጸጋለም አርት ይባላል።
ይፈልጋል። በዚህ በወጣትነቱ ይህንን የመሰለ ፎቶ ስሎ ሲያመጣ በርካታ ቦታዎችን በራሱ አውጥቷል። እኔ ስዕል ስዬ አበረክታለሁ ብሎ ነው ይህንን ያደረገው። ሞቅ ያለ ሞራል ስጡት እባካችሁ። እግዚአብሔር ያክብርልን። ወደፊት ያንተን ጋለሪ እዚህ ሶዶ ከተማ ላይ በተለያዩ ድሮች ማየት እንፈልጋለን። እግዚአብሔር ያክብርህ። እናመሰግናለን። ከልጅነት ጀምሮ ያደግኩት አብዲ በማለት ሳይሆን አባ በማለት ነው። አብዲ ብዬ ስጠራ ሌላ ሰውን የጠራው ነው የሚመስለኝና አባቴን አባን በዚህ ደረጃ የወላይታ ሕዝብ አክብሮ ስለሸለመ በመጀመሪያ የወላይታን ሕዝብ ከልብ ማመስገን እፈልጋለሁ። አባ የተለየ አባት ነው። እንደ አባት ሳይሆን እንደ ጓደኛ፣ እንደ ወዳጅ፣ እንደ ቅርብ ሰው ነው ቀርቦክ ካንተ ውስጥ አንተነትን የሚያገኝ ነው። አንተ ራስን ሳታቅ እሱ ነው አንተነትን የሚገልጽልህና የኔ አባት በመሆኑ ሁሌ ይኮራሉ። ለኔ አባቴ ሁላ አይመስለኝም። እንደ ቅርብ ወዳጅ ጓደኛ አብሮ አደግ ነው የምንመስለው። እኔና አባቴ ቀረቤታችን ከምነግራችሁ በላይ ነውና አባቴ በዚህ ደረጃ ተሸልሞ ሳይ ራሴንም መቆጣጠር ነው ያቃተኝና ለወላይታ ሕዝብ ክብር ምስጋና ይግባው። አመሰግናለሁ በጣም። አብዲ ባለቤት ክብርት ወይዘሮ ሶፊያ መሐመድ እዚህ መድረክ መታለች። አጭር ነገር እንድትል ለሷ እድል እንሰጣለን። እናመሰግናለን። አልሐምዱሊላህ ወላይታ ሕዝብ በጣም ወዳለሁ፣ በጣም አከብራለሁ። አላህ እድሜ ይስጣችሁ፣ ለሁላችሁ ላደረጋችሁት ነገር ሁሉ አላህ ኸይር ጀዛ ይክፈላችሁ። አመሰግናለሁ። ክብርት ወይዘሮ ታገኝ ኃይለማርያም እዚህ በመምጣት አንድ ላይ ኬኩን እንዲቆርሱልን እንጠይቃለን። በሞራል ወደ መድረክ ሸኙልን እባካችሁ። አንድ ላይ ጋቦ ይቆርሱታል። ሞራል ያስፈልጋል እባካችሁ። እድሜና ጤና ለአብዲ እንመኛለን። እንወድሃለን፣ እናከብረሃለን። ይህ ከወላይታ ሕዝብ ላንተ የተሰጠ የፍቅር ስጦታ ነው። እግዚአብሔር ያክብርልን። እንወዳቸዋለን። ልጆቹም እየመጡ ነው ያሉት። ሞራላቸው የታለ? እስኪ በየዓመቱ ይህ ኮሚቴ እንደዚህ ያለ ያልተዘመረላቸውን በመዘመር በመዘከር ክብር ለሚገባቸው ክብር በመስጠት ይቀጥላል። የከተማው አስተዳደርም ከኛ ጋር እንደሚቀጥል ቃል ገብተውልናል። ቅድም እጅግ በጣም እናመሰግናለን። ውጭ ነገር እዚህም ያላችሁ የዚህ ኮሚቴ አባላት እንኳን ደስ አላቸው። አንድ ላይ ቀጥታ ወደ መኪናው እንሄዳለን ማለት ነው። ሙዚቃውን ሞቅ አድርገው አንድ ላይ ሄደን መኪናውን እናስረክባለን ማለት ነው። የኮሚቴ አባላት እባካችሁ ወደዚህ ልትመጡ። የኮሚቴ አባላት እንግዶች፣ የክብር እንግዶች ሁላችን ይህ የወላይታ ሕዝብ ስጦታ Makina mano bijlete. Ani şeride upayka. Makina tarakabattı.
Thank you.
ዛሬ የሰርጌ ዕለት ነው። አላሰብኩም እዚህ ቦታ ላይ አላህ ለምን አቆመኝ እውነት ይገባኛል ወይ ስል ላደረኩት ውለታ በእግር ኳስ ለደከምኩበት በስፖርት ለለፋሁበት የወላይታ ሕዝብ ቀን ቆጥሮ ስፍራ መርጦ ድካሜን አይቶ ይገባሃል አለኝ። እኔ መሸከም ከምችለው በላይ ከሚገባኝ በላይ ታላቅ ስጦታ በሃይማኖቴም በእድገቴም መጠጥና ስካር አይፈቀድም። ዛሬ ግን በደስታ ሰክሬያለሁ። ቃላት የሉኝም። ሌላ ቀን ቁጭ ብዬ ቃሌን ቢሰጣችሁ ይሻላል። ዛሬ አንደበትም የለኝም። ከልጆቼ ጋር ሰክረናል፣ ከልጆቼ ጋር ተሞሽረናል፣ ከልጆቼ ጋር ተኩለናል። ይህን ነው ማለት የምፈልገው።